ሰላም ጤና ይስጥልኝ የጨፌ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። እስከ መጨረሻ ድረስ አብራችሁን ቆዩ። ከዜናው ጋር ኢልሳ ጎይቶም ነኝ። በቅድሚያ ማርስተ ዜና። የጨፌ ወጣቶች ህብረት ስራ ማህበር ገበያን በማረጋጋት ረገድ እየሰራ መሆኑን ገለጸ። የፕሪቶሪያ ስምምነት መነሻና መድረሻው ህገ መንግስቱና ህገ መንግስታዊ ተቋማትን ማክበር ነው ብለዋል የመንግስት ኮሚኒኬሽን አገልግሎት። የዩክሬን ወታደሮች ወደ ሩሲያ ግዛት 30 ኪሎ ሜትር ዘልቀው ገቡ። የትራምፕ ቡድን የውስጥ መረጃዬ በኢራን ተጠልፎብኛል አለ። አሁን ዜናዎችን በዝርዝር እናቀርባለን። እስከ መጨረሻ ድረስ አብራችሁን ቆዩ። የጨፌ ወጣቶች ህብረት ስራ ማህበር ገበያን በማረጋጋት ረገድ እየሰራ መሆኑን ገለጸ። ከፋለ በቀለ እንደሚከተለው ያቀርባል። የማህበሩ ፕሬዝዳንት እና መስራች የሆኑት አቶ ሰኝ ዳሹ እንደገለጹት ስግብግብ ነጋዴዎች አሉ፣ እንዲሁም ታማኝ ነጋዴዎችም አይጠፉም። ሁሉም ተደበላልቆ ነው ያሉት። ነገር ግን ከእርምጃ ጎን ለጎን ተገቢ እርማትን ሰጥቶ የሀገር ፍቅር ማስተማር መልካም ነው ብለዋል። ስግብግብ ነጋዴዎች አይጠፉም፣ በዛው ልክ ደግሞ ታማኝ ነጋዴዎችም አይጠፉም። ሁሉ ተደበላልቆናል። ነገር ግን ለይተን መቆጣጠር፣ መከታተል አስፈላጊ የሆነውን እርምጃ መውሰድ፣ እርምጃ ሲወሰድ ግን ከእርምጃ ጎን ለጎን አስፈላጊ የሆነው ምክር ሀሳብ ማስተካከያ፣ ችግር ሲፈጣ ችግር ይፈጥራሉ ተብሎ በአይነ ቁራኛ ከመጠባበቅ ይልቅ አስቀድሞውኑ በስልጠና በግንዛቤ በተለያዩት ኢቨንቶች ተዘጋጅቶላቸው የተለያየ ስልጠና አገራዊ ፍቅርን ማስተማር ነው። አሁን የሀገራዊ ፍቅር ሳይሆን የራስ ፍቅር ያለው ሰዎች ናቸው። የሆድ ፍቅር ያላቸው ሆዳሞች ሁሉ ጊዜ ብዙ ጊዜ ሆዳሞች አየር ላይ ነው የሚጠብቁት ማንኛውንም ነገር። ስለዚህ በተቻለ መጠን ማድረግ ያለባቸው ምንድነው? ትልቁ ችግር እንዴት ነው የምንፈታው ነው ትልቁ ነገር፣ መጠንቀቅ አለበት። በሌላ በኩል ዶላር ጋር ተያይዞ በአንዴ የዋጋ ጭማሪ ሲደረግ ተጎጂ የመንግስት ሰራተኞች ናቸው ያሉት አቶ ሰኝ፣ ምክንያቱም ዶላር በሚጨምርበት ጊዜ የሰራተኞች ደሞዝ በተመሳሳይ መልኩ ስለማይጨምር ነው ብለዋል። ከዚህ ከዶላር ጭማሪው ጋር ተያይዞ አሁን በልዩ በአንዴ የተጨመረ ከመሆኑ አንፃር ከፍተኛ የዶላር ብዛት ከመኖሩ አንፃር አብዛኛው ተከራይቶ የሚሰሩ ግማሹም ደግሞ ተከራይቶ የሚነግድ ነጋዴ አለ፣ የራሱ ቤት የሚነግድ ነጋዴ አለ፣ የመንግስት ሰራተኞች ደግሞ አሉ። በዛው ልክ ደሞዝ ሲጨመር ከነጋዴውና ከሌላው ከወዛደሩ ይልቅ የሚሳቀቀው የመንግስት ሰራተኞች ናቸው። የመንግስት ሰራተኞች ናቸው። ደሞዝ ይጨመራል፣ የመንግስት ሰራተኛ ደሞዝ ግን አይጨመርም። ዶላሩ በሚጨምርበት ጊዜ መንግስት ሰራተኛ ደሞዝ አይጨመርም። ቢሆንም አሁንም ያረፈደ እንደሆነና መንግስት ቶሎ የደረሰበት በመሆኑ በተቻለ መጠን የህብረት ስራ ማህበራትን ማጠናከር አለበትም ነው ያሉት። አሁንም ቢሆን አልረፈደም። መንግስት ቶሎ ብሎ ደርሶበታል። ነገር ግን በፍጥነት ቶሎ ብሎ መንግስት በተቻለ መጠን ኮኦፐሬቲቮችን ማጠናከር፣ ህብረት ስራ ማህበራትን ማጠናከር፣ የህብረት ስራ ማህበራት የተቋቋሙለትን ዓላማ በመከተል ሌሎችን አካላት የዋጋ ጭማሪ ሲያደርጉ እነሱን ተከትሎ መጨመር የለባቸውም ያሉት ፕሬዝዳንት ሰኝ፣ አሁን በማህበራቸው ያለ አቅርቦት ዶላር ከመጨመሩ በፊት የገባ ስለሆነ ማህበራቸው የዋጋ ጭማሪ እንዳላደረገም አክለዋል። ዶላር ሳይጨምር በፊት የገባ ምርት ነው። ይሄ ምርት ሲያልቅ ድረስ ለምን ነው የምንጨምረው? በነበረው ዋጋ የገባው ነው። ገበያን ማረጋጋት አለብን። አፈክ ሌላ ለየት የሚያደርገው አንድ ነገር አለ ያሉ አቶ ሰኝ፣ እሱም ከየትኛውም ችግር ከመምጣቱ በፊት ቅድመ ጥንቃቄ ማድረጋችን ነው ብለዋል። ሁሉ ጊዜ ጨፌ ለየት የሚያደርገን ነገር ቢኖር ማናቸውም ችግሮች ሊመጡ እንደሚችሉ አስቀድመን እንጠነቀቃለን፣ እናውቃለን፣ እንተነበያለን። በጨፌ ሚዲያም በተለያየ ሚዲያም አስቀድመን ነው ስጋታችንን እንገልጻለን። ምክንያቱም ሁሉ ጊዜ መንግስት እውነቷን ማግኘት አለበት። ፕሬዝዳንት ሰኝ በምሳሌ ያነሱን ለመጀመሪያ ቅድመ ዝግጅት ወደ 5000 ኩንታል የሚጠጋ ጤፍ በአባላቶቻቸው አማካይነት እያስገቡ መሆኑን በመጥቀስ የህብረት ስራ ማህበራት እያሉ የትኛው ማህበረሰብ መራብ መቸገር የለበትም ነው ያሉት። ለምሳሌ ብትወስድ ጤፍ ወደ 5000 ኩንታል የሚጠጋ ጤፍ ነው አሁን ቅድመ ዝግጅት ያደረግነው እኛ። 5000 ጤፍ
አሁን እየገባ ያለ ጉዞን የጀመሩበት አለ ከተባለበት እህል ቦታዎች ሁሉ እስከ ዳር ድረስ ሄደን በአባላቶቻችን አማካኝነት ከቡሌ ሆራ ከባሌ ከተለያየ አካባቢዎች ቀደም ብለን ያሰባሰብናቸውን እህሎችን ጉዞን ዛሬ ይጀምራሉ። አርብ እና ቅዳሜ ቀጥታ ወደ መጋዘናችን ስቶክ ይደረጋሉ። ማንኛውም ማህበረሰብ ሊቸገር አይገባም። ህብረት ስራ ማህበራት እያለ የከተማ ማህበረሰቡ ሊራባ አይገባም። መንግስታችንም በምንም ታምር በአገር ውስጥ ግብርና ምርት ምክንያት ፖለቲካዊ ቀውስ ሊደርስበትም አይገባም። መንግስትም በሀገር ውስጥ ግብርና ምርት ምክንያት የፖለቲካዊ ቀውስ ሊደርስበት አይገባም ነው ያሉት። ወደፊትም የዋጋ ጭማሪ የሚወሰነው በገበያ ሁኔታ ነው ያሉት ፕሬዝዳንቱ ጭማሪ የሚደረገው ተጠቃሚን ግምት ውስጥ በማስገባት በተመጣጣኝ ዋጋ እንዲሁም በብዙ ትርፍ ሳይሆን ነገር ግን ኪሳራ ውስጥ በማስገባት መሆኑንና ለማህበረሰቡ በቂ ምርት ለማስገባት ዝግጁ መሆናቸውን ገልጸዋል። ለወደፊት የገበያ ሁኔታ ነው የሚወስነው። ገበያ ሁኔታ ላይ ዋጋው ከፍ ብሎ ከሆነ እኛም ለመንግስት ሰማት አንሰራምና ለመንግስት ሰማት የሚሰራ የለም። ኪሳራ ላይ ልንወርቅም አይገባም። እኛም ማንጨምርበት ምክንያት አይኖርንም። የምንጨምረው ግን ህዝብን ባማከለ ተመጣጣኝ ዋጋ የብዙ አትራፊነት ሳይሆን ነገር ግን ኪሳራ ውስጥ በማያስገባን ዋናችን በማይነካ መልኩ ለህዝብ ማዕከል አድርገን ዋጋውን ጭማሪ የምናደርግ መሆኑንና ለህዝባችን ግን ምርቱን በበቂ ሁኔታ ለማስገባት ዝግጁ መሆናችን ነው ለመግለጽ የሚፈልገው ማለት ነው። በተጨማሪም የአካባቢ ማህበረሰብ ከጨፌ ጋር ለማዳ ማህበረሰብ እንደሆነ ፕሬዝዳንቱ አክለዋል። የአካባቢ ማህበረሰብ ከጨፌ ጋር እጅግ በጣም ለማዳ ማህበረሰብ ናለን። አሁን 2 ዓመት አልፎን 3ኛ ዓመታችን እዚህ አካባቢ ከገባን 3 ዓመታችን ሙሉ ማህበረሰቡ በአትክልትና ፍራፍሬም በዓላቶች ሲመጡ የቤት ውስጥ አቅርቦትን የቤት ውስጥ ፍጆታ አቅርቦትን እንደ ልብ ስለምናቀርብ እንቁላል፣ ቅቤ፣ አይብም ከታች ጀምሮ ከቡላ ከቆጮ ጀምሮ ልምድ ስላለው ሁሉ ጊዜ በዓላቶችንም ሲመጡ ወደኛ ነው የሚመጣው ማህበረሰቡ። አሁንም የሚጎርፈው እኛን ታማኝነታችን ለማዳ ስለሆኑ ነው፣ ስላወቁን ስለለመዱን ነው። ስለዚህ እኛም የሚያዛዝነን ያ ማህበረሰብ ነው ማለት ነው። ይሄ ማህበረሰብ ነው ነገ ተነገ ወዲያ ጨፌ እንደዚህ ሆና ቢባል ይሄ ማህበረሰብ ነው የሚደርስለት። ይሄ ማህበረሰብ ነው የኛ ነው ብሎ የምንነሳለን። አባሎቻችን የማህበሩን ሰርቲፊኬት ብቻ በማምጣት ምርቱን መጠቀም ይችላሉ፣ እየተጠቀሙም ነው። ጤፍ አስፈጭቶ በየ3 ወር በመክፈል እየተጠቀሙም ነው ያሉት አቶ ሰኝ እንዲሁም አንዳንድ የመንግስት ድርጅቶችም ከኛ ጋር ትስስር በማድረግ ምርቱ ወስዶ እየተጠቀሙ ነው ብለዋል። ለየት የሚያደርገን ትልቁ ነገር አባሎቻችን ሰርቲፊኬቱን ብቻ የማህበሩን ሰርቲፊኬት ብቻ ያመጡ ምርቱን መጠቀም ይችላሉ፣ እየተጠቀሙም ነው ያሉት። ጤፍ አስፈጭቶ ገብቶ በየ3 ወር ክሬላንስ ከፍሎ ከስር እየተጠቀመ ምርቱን እየተጠቀመ እየወሰደ እየተጠቀመ ይመጣል። በዛው ልክ የመንግስትም ተቋማቶች አንዳንድ ተቋማቶች ከኛ ጋር ትስስር በማድረግ እየወሰዱ የሚጠቀሙት አሉ። አሁንም ቢሆን በዛው ልክ የጤፍ አብዮት ሲሰበር 2015 ላይም የጤፍ አብዮትንም ሲሰብረው በዛ ልክ ነው የሰበርነው። አሁንም ደግሞ ይሄ አሁን ጥቁር ዛንጥላ ዶክኖ ይመጣል ተብሎ የሚፈራውንም ችግር እኛም ነጩን ዛንጥላ ሰፋ አድርገን ከሚመጣው መጠነኛ መካከለኛ ጥቁሩ ዛንጥላ ሰፋ ያለ ድንኳን የሚያክል ነጭ ዛንጥላ አዘጋጅተን ነው የምንጠብቀው ማለት ነው። ለምን በቀላሉ ነው ያንን ፈተና መቆጣጠርና ማለፍ የምንችልበት። ምክንያቱም መንግስት ብቻውን ምንም ማድረግ አይችልም። እኛ ከመንግስት ጎን መሰለፍ አለብን። እኛ ጋር ያለው ዋጋን በተመለከተ ከውጭ ገበያ ጋር ሲነጻጸር በአንድ ኩንታል ጤፍ 2500 እስከ 3000 የዋጋ ልዩነት አለ ብለዋል ፕሬዝዳንት ሰኚ። እኛ ጋር ካለ ዋጋ ጋር ተያይዞ ቢያንስ ከ2500 በላይ እስከ 2500 ድረስ ልዩነት አለው። በአንድ ኩንታል 2500 3000 ድረስ ልዩነት አለው። እነኚህን ልዩነቶችን ግን ያ ግለሰቡ ይሄን አክል ሽጧልና እኛም ይሄን አክል እንሽጥ የሚል ነገር የለም። የፕሪቶሪያ ስምምነት መነሻና መድረሻው ህገ መንግስታዊና ህገ መንግስታዊ ተቋማትን ማክበር ነው ብለዋል የመንግስት ኮሚኒኬሽን አገልግሎት። ለተጨማሪ ዘገባ ፈትለወርቅ ደሳለኝ
የፕሪቶሪያ ስምምነት መነሻና መድረሻው ህገ መንግስቱንና ህገ መንግስታዊ ተቋማትን ማክበር ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የኢትዮጵያ ምርጫ ቦርድ ከሰሞኑን በተሻሻለው የምርጫ አዋጅ ቁጥር 1332/2016 አንቀጽ 2 መሰረት ለህወሓት የምዝገባ ምስክር ወረቀት መሰጠቱን ገልጸዋል። መንግስት ህገ መንግስታዊ ተቋማት በህግና በተቃዋሚ ነጻነት የሚወስኑትን ውሳኔ ይቀበላል፣ ያደንቃል፣ የለውጡ አንዱ ፍሬ ነውና ህወሓት ህጋዊ ሰውነቱን ያጣው የኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች የምዝገባና የስነ ምግባር አዋጅ መሰረት ባስተላለፈው ውሳኔ መሆኑን ይታወሳል። ቦርዱ ፓርቲው በኃይልና በአመጽ እንቅስቃሴ በመሳተፍ የፓርቲውን ምዝገባ እንዲሰርዝ በመወሰን ህወሓት ህጋዊ ሰውነቱን ማጣቱ ይታወቃል። ይህ የምርጫ ቦርድ ውሳኔ የኢፌዴሪ የህዝብ ተወካዮች ምክር ቤት ህወሓት ሽብርተኛ ብሎ ከመፈረጁ በፊት የተላለፈና ራሱን ችሎ የሚቆም የራሱን የህግ መሰረት ያለው ውሳኔ ነው። የፕሪቶሪያ ስምምነት ሲፈጸም የፌዴራል መንግስት በስምምነቱ የገባው ግዴታ የህወሓት ሽብርተኝነት ፍረጃ እንዲነሳ ሂደቱን የማሳለጥ ኃላፊነት ነው። የስምምነቱ አንቀጽ 7(2) የፌዴራል መንግስት የህወሓት የህግ ሰውነት እና የምዝገባ ጉዳይ በተመለከተ በፕሪቶሪያ ስምምነት ውስጥ የወሰደው የተለየ ኃላፊነት ወይም ግዴታ አልነበረም። እንዲሁም ህወሓት በፕሪቶሪያ ስምምነት አንቀጽ 7 መሰረት የሀገሪቱ ህገ መንግስት ህጎች የፌዴራል ተቋማትን እና ሌሎች ህገ መንግስታዊ ተቋማትን ስልጣን የማክበር ግዴታ ገብቷል። ስለዚህ ህወሓት የሀገሪቱን የፖለቲካ ፓርቲዎች የምዝገባ ህግ እና የምርጫ ቦርድ ስልጣና በማክበር የመስራት ግዴታ እንዳለበት ግልጽ ነው። ስለሆነም ከፕሪቶሪያ ስምምነት አኳያም ሲታይ የህወሓት የህግ ሰውነት ጉዳይ አግባብነት ባለው ህግና በብሔራዊ ምርጫ ቦርድ አሰራር መሰረት ብቻ እልባት ሊያገኝ የሚገባ ጉዳይ ነው። የፌዴራል መንግስት በዚህ ረገድ ከብሔራዊ ምርጫ ቦርድና ከህወሓት አመራሮች ጋር በተደጋጋሚ ምክክሮችን በማድረግ ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና እንዲኖረው ሁኔታዎች ለማመቻቸት ጥረት ሲያደርግ ቆይቷል። በዚህ ረገድ የብሔራዊ ምርጫ ቦርድ አቋም ህወሓት ማንኛውም አዲስ የፖለቲካ ፓርቲ በሚመሰረትበት ስርዓትና አግባብ መሰረት እንደ አዲስ ፓርቲ በመደራጀት ሊመዘገብና እውቅና ሊያገኝ ይችላል። ከዚህ ውጪ ግን ህጋዊ ሰውነት ሊያገኝ የማይችል ህጋዊ አሰራር የለውም የሚል ነበር። በህወሓት በኩል የነበረው አቋም ነባርና እድሜ ጠገብ የፖለቲካ ድርጅት ስለሆንኩኝ እንደ አዲስ ፓርቲ ልመዘገብ አይገባም፣ ጉዳዩ የህግ ብቻ ሳይሆን የፖለቲካ ስለሆነ የተለየ የፖለቲካ ውሳኔ ይፈልጋል የሚል ነው። እነዚህን የተለያዩ አቋሞችና ፍላጎቶችን ከግምት በማስገባት ሰላምን የማጽናት አስፈላጊነትን እንዲሁም የዲሞክራሲ ተቋማትን ነጻነትን እና ገለልተኝነትን ባገናዘበ መልኩ ለጉዳዩ እልባት ለመስጠት የተሻለው መንገድ ህወሓትም ሆነ ሌሎች የትጥቅ እንቅስቃሴ ላይ ያሉ ቡድኖች ወደ ህጋዊ መስመር ሊመጡ የሚችሉበትን መንገድ የሚያመቻች የህግ ማሻሻያ ማድረግ እንደሆነ በፌዴራል መንግስት በኩል ታምኖበት አስፈላጊው የህግ ማሻሻያ ለህዝብ ተወካዮች ቀርቧል፣ ጸድቋል። በዚህ መሰረት የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ ከተሻሻለ በኋላ በተሻሻለው የአዋጅ ድንጋጌ መሰረት ህወሓት የህግ ሰውነት እንዲያገኝ ለማድረግ አስፈላጊ ወይም ቅድመ ሁኔታ የሆነው የሰላም ስምምነት መፈጸምን አስመልክቶ የፍትህ ሚኒስቴር ለምርጫ ቦርዱ ደብዳቤ ጽፏል። በዚህም የህወሓት ህጋዊ ሰውነት ጉዳይ እልባት እንዲያገኝ ከመንግስት በኩል ሊደረግ የሚችል ሁሉ ተደርጓል። የፌዴራል መንግስት ከግማሽ ርቀት በላይ ሄዶ በፕሪቶሪያ ስምምነት መሰረት ከሚጠበቅበት እና ካለበት ግዴታ አልፎ ከምርጫ ቦርድና ከህወሓት ጋር በጉዳዩ ላይ ተከታታይ ውይይቶች አድርጓል። በተደረገው የህግ ማሻሻያ መሰረት ምርጫ ቦርዱ ህወሓት በመመዝገብ ድርጅቱ ህጋዊ ሰውነት እና እውቅና እንዲኖረው ለቦርዱ የትብብር ጥያቄ አቅርቧል። ይህንንም ተከትሎ ህወሓት ህጋዊ ሰውነትና እውቅና ለማግኘት የሚጠበቅበት የፓርቲው ሰነዶቹ ማለትም የፓርቲውን ፕሮግራምና ህገ ደንብ እንዲሁም ሌሎች ተያያዥ ሰነዶችን ለብሔራዊ ምርጫ ቦርድ በማቅረብ በተሻሻለው አዋጅ መሰረት ተመዝግቦ ህጋዊ ሰውነት አግኝቷል። ስለሆነም የምዝገባና የህግ ሰውነት ጉዳይ በዚህ በመቋጨት የሁሉም ባለድርሻ አካል ርብርብ ሰላምን በማጽናት በመልሶ ግንባታና በልማት አጀንዳ ላይ ሊሆን ይገባል። አላስፈላጊና ህዝብን የማይጠቅሙ ትርጉም አልባ ንትርክ አስወግደን ለህዝብ ረብ ያላቸው ጉልህ የሰላምና የልማት አጀንዳዎች ላይ ልናተኩር ይገባል ብለዋል። የዩክሬን ወታደሮች ወደ ሩሲያ ግዛት 30 ኪሎ ሜትር ዘልቀው ገቡ። ቅዱስ አብርሃም ዝርዝር አለው። የዩክሬን ወታደሮች 30 ኪሎ ሜትር የሩሲያን ድንበር ተሻግረው ጥቃት መክፈታቸውን ሞስኮ አስታወቀች። ዩክሬን ጥቃት ከፍታ በዚህን ያህል ርቀት ድንበር አልፋ ስትገባ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ነው። የሩሲያ መከላከያ ሚኒስቴር ዩክሬን ኃይል ግስጋሴን ለማስቆም ቶሎፒኖና ኦቢቺ ኮሎድዞ በሚባል አካባቢ ጦርነት ገጥመዋል። ዩክሬን በሩሲያ ኩርስ ክልል የከፈተችው መጠነ ሰፊ ዘመቻ ዛሬ 6ኛ ቀኑን ያዘ። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ኪዩቭ ሰላማዊውን የሩሲያ ህዝብ እያሸበረ ነው ሲሉ የከፈተችባቸውን ጥቃት አውግዘዋል።
አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለመጀመሪያ ጊዜ በሩሲያ ግዛት ጥቃት መክፈታቸውን ባመኑበት የቅዳሜው የቴሌቪዥን ንግግራቸው በዚህ በበጋ ወቅት ብቻ ከኩርስኪ ግዛት 2000 ጥቃቶች ተሰንዝረውብናል፣ ተመጣጣኝ ምላሽ መስጠት ስላለብን ዘልቀን ገብተናል ብለዋል። አንድ የዩክሬን ከፍተኛ ባለስልጣን ለኤኤፍፒ የዜና ወኪል በሁለቱም ወገኖች በኩል በርካታ ወታደሮች በጦርነት ተሳትፎ ማድረጋቸውን ተናግረዋል። ከዚህም ቀደም በዩክሬን የሚደገፉ ኃይሎች ድንበር አካባቢ መጠነኛ ጥቃቶች መሰንዘራቸው የተለመደ ቢሆንም ዩክሬን በቀጥታ ወታደራውን ወደ ሩሲያ ግዛት ስታስገባ ግን ተሰምቶ አያውቅም። የከፈትነው ማጥቃት ነው። ዓላማችን የጠላትን ኃይል ማዳከምና ሰራዊቱን በአንድ ግንባር ሳይወሰን እንዲለጠጥ ማድረግ ነው። በሩሲያ ያለውን ሁኔታ ማተናመስ እንፈልጋለን። ድንበራቸውን መከላከል እንደማይችሉ ማሳየት እንፈልጋለን ብለዋል እኚሁ ስማቸው ያልተገለጸ የዩክሬን ከፍተኛ ወታደራዊ ባለስልጣን። ሩሲያ መጀመሪያ አካባቢ በዩክሬን የተከፈተባትን የማጥቃት ዘመቻ አጣጥላ ነበር። መጠነኛ የጠላት ኃይል ድንበር ላይ በብረት ለበስ ተሽከርካሪ ታግዞ ለመግባት ሙከራ አድርጎ አከርካሪውን ተመቷል በሚል ነበር የገለጸችው። አሁን የዩክሬን መግለጫ ተከትሎ ግን የሩሲያ ኃይል የጠላትን ኃይል በቶልፒኖና ኮሎዴዛ አካባቢዎች መግጠሙን የሚገልጽ መግለጫ አውጥተዋል። እነዚህ አካባቢዎች ደግሞ ከድንበር 30 ኪሎ ሜትር ዘልቀው የሚገኙ ናቸው። የዩክሬን ወታደሮች የተወሰኑ ሰፈሮችን በቁጥጥር ስር ማድረጋቸውን የገለጹ ሲሆን ጉቮ በሚባል አካባቢ የሩሲያን ባንዲራ አውርደው የዩክሬንን ባንዲራ ሲሰቅሉ የሚያሳይ ተንቀሳቃሽ ምስልም ይፋ አድርገዋል። በስፈርዲኮቮና ፓሮዝ ደግሞ አስተዳደር ህንፃዎች በቁጥጥር ስር ሲያውሉ የሚያሳይ ቪዲዮዎች ተለቀዋል። ኩርስክ ክልል በሚያዋስነው ሱሚ ክልል የቢቢሲ ሪፖርተር በወታደራዊ ካሚዮኖች የተጫኑ የዩክሬን ወታደሮች በስፋት ወደ ግንባር ሲጓጓዙ ተመልክተዋል። ቢቢሲ ትክክለኛነቱን ባረጋገጠው አንድ የሳተላይት ምስል ሩሲያ አዲስ የመከላከያ ምሽግ ኩርስክ የኒውክሌር ጣቢያ አቅራቢያ ስታስቆፍር ያሳያል። የኒውክሌር ጣቢያው አሁን የዩክሬን ወታደሮች ካሉበት 50 ኪሎ ሜትር ርቀት ላይ ነው የሚገኘው። የተባበሩት መንግስት የኒውክሌር ተቆጣጣሪ ኤጀንሲ ከወዲሁ ስጋቱን የገለጸ ሲሆን ሁለቱም ኃይሎች ኒውክሌር ጣቢያው አካባቢ ከማንኛውም ጠባጫሪነት እንዲቆጠቡ አሳስበዋል። ኦሌክሲ ጎንቻሬንኮ የተባሉ የዩክሬን የፓርላማ አባል ሀገራቸው በሩሲያ የከፈተችውን ጥቃት አሞካሽተዋል። ሩሲያ በራሷ ግዛት ማዋጋት ስትጀምር ህዝቡ ስለ ጦርነት ግድ ይሰጠዋል። ይህ ጦርነት ለማቆም ግድ የሚላቸው ያን ጊዜ ነው። ወደ ሩሲያ ዘልቆ ማጥቃት ከመቶ የሰላም ጉባኤዎች የተሻለ ወደ ሰላም ስምምነት ያቀርበናል ብለዋል። ይህ የኩርስክ ክልል ጥቃት ሩሲያ በምስራቅ በኩል ለሳምንታት የዘለቀ ጥቃት ከከፈተችና በርካታ የዩክሬን አካባቢዎች ከተቆጣጠረች በኋላ የመጣ ነው። ተንታኞች እንደሚሉት ምናልባት ዩክሬን የከፈተችው የኩርስክ ጥቃት ሩሲያ በምስራቅ በኩል የምታደርገውን ግስጋሴ ይገታል። የትራምፕ ቡድን የውስጥ መረጃዬ በኢራን ተጠልፎብኛል አለ። ከፋለው በቀለ እንደሚከተለው ያቀርባል። የዶናልድ ትራምፕ ምርጫ ቅስቀሳ ቡድን የውስጥ የመረጃ ቅብብሎሽ በኢራን የመረጃ ሞልጫፊዎች የጠለፋ ሙከራ ሳይደረግበት አልቀረም አለ። ፖለቲኮ የተሰኘ የአሜሪካ ዜና ድረገጽ በበኩሉ የትራምፕ ቡድን ያቀረበውን አቤቱታ አይነት ተከታታይ ኢሜሎች ምናልባትም ከዚህ ጠላፊ ቡድን ሲደርሱበት እንደነበረ ይፋ አድርጓል። ፖለቲኮ ይደርሱበት የነበሩ የኤሌክትሮኒክ ደብዳቤዎች በተለይ ስለ ኦሃዮ የህዝብ እንደራሴ ጄዲ ቫንስ ዝርዝር መረጃ የያዙት ናቸው። ቫንስ የትራምፕ ምክትል ሆኖ ለምርጫ እየተወዳደሩ እንደሆነ ይታወቃል። የትራምፕ የምርጫ ቅስቀሳ ግብረ ኃይል በበኩሉ መረጃዎች አሜሪካን አምርሮ ከሚጠሉ የውጭ ኃይሎች የሚላኩ ነበሩ ሲል ጣቱ ወደ ኢራን ጠቁሟል። ፖለቲኮ በበኩሉ የመረጃዎቹን እውነተኝነት አረጋግጫለሁ ያለ ሲሆን ቢቢሲ በግሉ ይህንን አላረጋገጠም። የትራምፕ የምርጫ ቅስቀሳ ግብረ ኃይል መረጃ ስርሰራ በኢራን ተፈጽሞብኛል ይበል እንጂ ይሄ የሚያረጋግጥ አንድ ማስረጃ አላቀረበም። ይህ በኢራን ላይ የቀረበው ክስ ማይክሮሶፍት ተመሳሳይ ክስ ባቀረበ በነጋታ የቀረበ መሆኑ ነው። ማይክሮሶፍት ባወጣው አንድ ጥናት በሰኔ ወር በአንድ የአሜሪካ ፕሬዝዳንት እጩ ላይ ከኢራን መረጃ ምንተፋ ሙከራ ማደረጉን ያሳያል። ሆኖም እጩ ማን እንደሆነ በስም አልገለጸም። ማይክሮሶፍት እንደሚለው ባለፉት ወራት ጤናማ የሚመስሉ መረጃን ለመመንተፍ ያለሙ የኤሌክትሮኒክ ኢሜሎች ከኢራን ሲላኩ ነበር። የትራምፕ የምርጫ ቅስቀሳ ግብረ ኃይል ስቲቨን ቺንግ የማይክሮሶፍት መረጃ በሰኔ ወር በሴናተር ቫንስ ላይ ከተደረገ የጠለፋ ሙከራ ጋር የሚገጥም ነው ብለዋል። ትራምፕ ወደ ስልጣን ከመጡ ኢራን የሽብር ተግባሯን መቀጠል እንደማትችል ታውቋለች። ለዚህ ነው ኢላማ ያደረጉት ብለዋል ኃላፊው። ፖለቲኮ የዜና ድረገጽ እንደሚለው ከባለፈው ሐምሌ ወዲህ ራሱን ሮበርት ብሎ ከሚጠራ ሰው ተከታይ ኤሌክትሮኒክ ደብዳቤዎች ይደርሱት እንደነበረ እና 271 ገጽ የሚሆን ዶሴ ይዘቱ በዋናነት በትራምፕ ምክትል ሴናተር ቫንስ ፖለቲካዊ ሕይወት ዙሪያ የሚያጠነጥን እንደነበር ይፋ አድርጓል። ሌላው ከጠላፊዎች ተላከ የተባለው መረጃ ደግሞ በፍሎሪዳ ሴናተር ማርኮ
ሩቢን ዙሪያ የሚያተኩር ነው ብለዋል። ማይክሮሶፍት እንደሚለው ኢራን የምትደግፋቸው የመረጃ ሰርሳሪዎች ባለፈው 3 የአሜሪካን ፕሬዝዳንታዊ ምርጫዎች እጃቸው ሳያስገባ አልቀረም ተብሏል። የአሜሪካ የመረጃ ምንጮች ኢራን ትራምፕን ለማስገደል ፍላጎት እንዳላት የሚጠቁሙ ናቸው። ከሳምንት በፊት በፔንሲልቬኒያ ዶናልድ ትራምፕ ላይ የግድያ ሙከራ መደረጉን አይዘነጋም። ሆኖም ይህ ሙከራ በኢራን እየተደገፈ ስለመሆኑ ምንም መረጃ አልተገኘም። ባለፈው ማክሰኞ ደግሞ የአሜሪካ ፍትህ ቢሮ አንድ ፓኪስታናዊ የአሜሪካ ባለስልጣናትን ለመግደል ከኢራን ጋር ግንኙነት አድርጓል በሚል ክስ ተመስርቶበታል። በዚህ ክሶች ዙሪያ የኢራን መንግስት አስተያየት ለማካተት ቢቢሲ ያደረገው ሙከራ አልተሳካም። የዕለቱ ዜና ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። ከቀሪ ከጨፌ ሚዲያ ፕሮግራሞች ጋር አብራችሁን ቆዩ።